ሰላም እንዴት ናችሁ? ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናላችንን አሁኑኑ ሰብስክራይብ ያድርጉ። እናም እንደተለመደው ቪዲዮ ላይክ በማድረግ ጀምሩት። ይመቻችሁ። ልጄ እንዴት ነሽ? ትናንትና ስለተፈጠረው ነገር በጣም አዝናለሁ። የጮኩበት መንገድ ልክ አልነበረም። ግን አትጨነቂ፣ ነፃነት ይሰማሽ። ከቴጋና ከጭንቅሎ ጋርም ተጫወቺ። ምንም አትፍሪያቸው። ቤት ይምጡና አብራችሁ ተጫወቱ። አባዬ የምርህን ነው? እርርር ቆይ፣ ሐሳብን ያስቀየረ ነገር ምንድን ነው? አንዳንዴ ከጎረቤት መጥፎ ልጆች ጋር ወዳጅ መሆን አለብሽ። አንዳንድ አባባሎችንም ማወቅ አለብሽ። ልጄ ሌባን ለመያዝ እንደ ሌባ መሆን አለብሽ። ይህ አባባል ምን ማለት እንደሆነ ታውቂያለሽ ወይስ አታውቂም? ብቻ እሱን ተየውና ጭንቅሎና ቴጋን ቤት መጥተው ከአንቺ ጋር እንዲጫወቱ ጋብዣቸው። አባዬ በጣም አመሰግናለሁ። ሃይ ጭንቅሎ፣ ሃይ ቴጋ፣ ትናንትና በጣም አዝናንታችሁኛል እና ደግሞ ስለ አባቴ በጣም አዝናለሁ። እሱ በጣም ተናዶ ነበር እና ዛሬ ከኔ ጋር መጫወት ትፈልጋላችሁ? ቴጋ በግል እንነጋገር። ጭንቅሎ ለማለት የፈለግከው ምንም ይሁን ምን እኔ ያንን ጣፋጭ ዶሮ ዛሬ በድጋሚ መብላት አለብኝ። በቃ ዛሬ የምንጫወት። ለዚህ ነው እኮ በግል የማውራህ። አባቷን ትናንትና በጣም አናደነዋል። ከትናንትና ጀምሮ አባቷ ለእኛ ያለው አመለካከት ተቀይረዋል። ቤቱ ተደብቀን ምግብ ስለበላን ብቻ በጣም ተናዶብናል። ጭንቅሎ እኔ ግድ አይሰጠኝም። እኔ የምነግር ነገር ቢኖር ዛሬም ያንን ዶሮ እንድንበላ ነው። ቴጋ እኔ በበኩሌ ጥሩ ስሜት እየተሰማኝ አይደለም። በቃ መጫወት አልፈልግም። እባክ አባዬን ከሆነ ችግር የለውም ብሏል። ምን አባትሽ ቤት ውስጥ እኛ ብንጫወት ችግር የለውም አለሽ? ቴጋ ጭንቅሎ አባቷ ዛሬ በድጋሚ ቤቱ እንድንጫወት በመፈለጉ እኔ በጣም ፈርቻለሁ። ኦ ልጄ እንዴት ነሽ? በቃ እየወጣው ነው። ስመለስ እንገናኛለን። በይ ተጠንቀቂ። አቶ አሰፋ እንዴት ዋልክ? እናንተ ልጆች እባካችሁ እኔን ስታዩን ሰላም አትበሉኝ። ነግሬያችሁ አልነበር? በቃ ሰላም እንዳትሉኝ። በይ ልጄ ደህና ሁኝ። ቻው ቻው አባዬ። ቴጋ አሁን ተንኮለኛ ወጥቷል። በቃ ቤቱ ጥረት ተብሏል። ጭንቅሎ ነገርኩ እኮ ቤቱ አሁን ግልጽ ነው። ሊዲያ አቤት። እኛ መጫወት አንፈለገም፣ ግን አንቺ እንድንጫወት እያስገደድሽን ነው። የእውነቴን ነው። እኛ መጫወት አንፈልግም። እኔ ትላንት በጸሎት ረክቻለሁ። ቤታችሁ ግን ሾርባ አለ እንዴ? አዎ አባዬ ብዙ ጣፋጭ ምግቦችን አብስሏል። ግን ለምን ጠየቅክኝ? አይ ዝም ብዬ ነው። መጫወት ጠቃሚ ነው ወይስ አይደለም የሚለውን ማወቅ ስለፈለግኩ ነው። እሺ በቃ አንቺ እንድንጫወት አጥብቀሽ ስለጠየቅሽን አሪፍ ጓደኝነትም ስላለን ወደ ቤትሽ እንሂድና እንጫወት። አሁኑኑ እንሂድ። ከኋላ ነኝ። እሺ መጀመሪያ ማን ይደበቅ? እኔ መጀመሪያ ልደበቅ። እሺ በቃ እስክትደበቂ ድረስ 5 ጊዜ እንቆጥራለን። ተደበቂ። 1 2 3 4 5 የት ነው የተደበቅሽው? አሁኑኑ እናገኝሻለን። በመፈለግ ላይ ነን። የት ነው የተደበቀችው? ከምንጣፉ ስር ነች? አይደለችም። ከጫማው በታች ነች? አይደለችም። ከሳህኑ ስር ነች? አይደለችም። ከመጋረጃው ጀርባ ነች? አዎ አሁን ተገኝተሻል። ጨዋታው በጣም ደስ ይላል። አዎ እኛም ደስ ብሎናል። አሁን ደግሞ የአንቺ ተራ ነው። እሺ እኛ አሁን ልንደበቅ ነው። ስለዚህ አንቺ እዚህ ጋር ሆነሽ አይንሽን ጨፍኝና መቁጠር ጀምሪ። ቴጋ እሷ እዚህ ሳሎን በደንብ ስለምፈልገን እኛ ወደ ኪችን እንሂድ። እሺ ልቆጥር ነው። ከዚህ ሂዱ። 1 2 3 4 5 6 7 ዝግጁ ባልሆንም አሁኑን አገኛችኋለሁ። እሷ በበረንዳው በኩል በጥንቃቄ እኛን እየፈለገች ነው። በ3 ቆጠራ ይህንን ጣፋጭ ዶሮ በ7 ሰከንድ ውስጥ በልተን መጨረስ አለብን። ሃሃሃሃ እንብላ። አዎ በደንብ እንብላ። ሄይ እኔ እንደፈለግኩት በሉ። እንደዚህ ቆዩ፣ እንዳትንቀሳቀሱ። አሁን ፎቶ አንስቻችኋለሁ። በቃ ማስረጃ አለኝ። ምክንያቱም የዶሮ ስጋው በአፋችሁ ውስጥ አለ። እጅ ከፍንጅ ያስኳችሁ።
ምግቡን በልታችሁ እናመልጣለን ብላችሁ አስባችሁ ነበር አይደል? በትክክለኛው ጊዜ ያስኳችሁ። አሁን እኔ እናንተን ሳወራ ፖሊስ ወደዚህ እየመጣ ነው። ተደብቆ ምግብ መስረቅ ምን እንደሚያስከትል ሁለታችሁም ታያላችሁ። አቶ አሰፋ የዶሮ ስጋ ተደብቀን ስለበላን ነው ፖሊስ የጠራከው? በጣም ይገርማል። ጭንቅሉ አንተ ኃይለኛ ሴጣን እንደሆንክ በደንብ አውቃለሁ። እኔ እዚህ ሆኜ ራሱ ምግቡን ትበላለህ አይደል? አቶ አሰፋ እኔ እኮ አውቃለሁ አንተ በጣም ክፉ ሰው ነህ። ችግሩ ግን በቁም ሞታል። ብቻ ግን አንተ ቤት ተደብቀን ገብተን ዶሮ ስለበላን ብቻ እኛ ላይ ክፉ ነገር እንደማታደርግ በደንብ አውቃለሁ። ምክንያቱም እስከ ትናንትና ድረስ በደንብ እያናደድንህ ምንም አድርገን አታቅም። ለዛም ነው ዛሬም የዶሮ ስጋ ለመብላት የወሰንነው። እኛ ሁሌም አንተን በግርግር ማበሳጨት እንችላለን። ኦ ትክክል ነህ። ዛሬ ግን አልቆላችኋል። እገላችኋለሁ። ኑ ወደዚህ ኑ። A few moments later. ደላላው ባለፈው መኪና ፈልግልኝ ብዬ ነበር። አገኘህልኝ እንዴ? አዎ በጣም አሪፍ መኪና አግኝቼልሃለሁ። ታዲያ መኪናዋ እንዴት ናት? ነዳጅ ምናምን አትበላም? ኧረ አታስብ፣ ነዳጅ ሁሉ ቢያልቅባት ሼም ይዟት ትሄዳለች። ይቅርታ ጌታዬ፣ እዚህ መብራት ኃይል ስራ ለመቀጠር ፈልጌ ነበር። እሺ ቁጭ በልና እንነጋገር። እሺ የኔ ወንድም፣ ያው እኛም የምንቀጥርህ ታውቃለህ፣ መብራቱን ብዙ ጊዜ ስታጠፋ ነው። እና መብራት የማጥፋት ችሎታ ምን ያህል ነው? አይ አለቃ፣ እኔ እኮ ማለት ነው መብራት የማጥፋት ልምድ ከልጅነቴ ጀምሮ ነበር የነበረኝ። መብራት ሁሉ ከማጥፋት የተነሳ ትምህርት ቤት ራሱ ተማሪ እያለሁ የትምህርት ቤታችንን ብላክቦርድ በዳስተር ማጠፋው ብዙውን ጊዜ እኔ ነኝ። አው ጎበዝ፣ ጥሩ የማጥፋት ልምድ አለ ማለት ነው። ለመሆኑ ግን ስም ማን ነው? ያው እኔ አበራ እባላለሁ። ስሜ አበራ ይባላል። ትቀልዳለህ እንዴ? ጥፋ ከዚህ። አንተንማ መቼም ይሆን አንቀጥርህም። ውጣልኝ አሁን። አቶ አረጋ፣ ሰው በተሰበሰበበት በአደባባይ ሚስቶን ደብድበዋል የተባለው ነገር እውነት ነው? አዎ ክቡር ዳኛ፣ ሚስቴን በደንብ አድርጌ ነው የደበደብኳት። አቶ አረጋ፣ ግን ለምንድን ነው በአደባባይ ሰው በተሰበሰበበት ቦታ ሚስቶን እንደዚህ ሊደበድቡ የቻሉት? ያው ክቡር ዳኛ፣ ሚስቴን እኮ የደበደብኳት በአደባባይ ሰው በተሰበሰበበት ቦታ ስሜን አቆላምጣ እኮ ስለጠራችኝ እኮ ነው።